ሰራዊቱ አመራሮች እነዚህ ከኮር በላይ ያለን ብለው መግለጫ ያወጡ ማለት ነው። አንዱን አንጃ ነው የመረጡት። ከአንጃው ደግሞ የመረጡት አንጃ በጣም በጣም መጥፎ የሆነው በህዝብ የተተፋ ኋላ ቀር የፖለቲካ አካሄድ የሚጠቀም ከሞላ ጎደል ከህዝብ ከወጣቱ በተለይ ትውልድ ተነጥሎ ሞር ኦፍ ካድሬ በትምህርት ብዙም ያልገፉ በእድሜ በጣም የገፉ ግን ሰዎች ላይ የተንጠላጠለ ኃይል ላይ ነው ሄዶ የተለጠፉት። ይህ ኃይል ከዚህ ውጭ ያለውን ለሱ ከሚሰግድ ለሱ ከሚገብር ውጭ ያለውን ትግራዋይ በጠላትነት የፈረጀ ነው። ሰራዊቱ ወደዚህ አይነት ውግንና ሲገባ ከህዝቡ በተለይ ከወጣቱ ከተማረው ቲዲኤፍ ውስጥም ገብቶ ትግል ጀነሳይድ ከመከተው ጋር እንዲሁም በሰራዊት ውስጥ ያለ ወጣት የተማረ የቲዲኤፍ የተለያየ አመለካከት ያለው እንዲጋጭ ነው የሚያደርገው ማለት ነው። ሌላኛው የውጭ ኃይሎችን ይጋብዛል አንጃ ስትመርጥ የሚል ነገርም አቅርበን ነበር። አሁን እኮ ብሶ እያየ ያለው ከደብረጽዮን አንጃ ጋር በመወገናቸው ጌታቸው የጸጥታ ኃይል የለውም። ባጭሩ የህዝብ ድጋፍ የወጣት እንደዚህ ነው፣ የሲቪሊያን ድጋፍ በተለይ ደግሞ የጌታቸው ድጋፍ ብለህም ልታስቀምጠው አችልም። የለውጥ የአስፓይሬሽን ትግራይ መሆን ያለባት ብሎ የሚያስብ እና የህወሀት በተለይ ኋላ ቀሮ አንጃ ጉጅለ ያንገሸገሸው እንጂ ጌታቸውን ከመደገፍም ወይም ጊዜያዊ አስተዳደሩን ከመደገፍም አይደለም ነው። በጌታቸው ዙሪያ ጌታቸው አለኝ ሊለው የሚችለው ጌታቸውንም በርታ ሱሪ ታጠቅና ውጣ ብሎ እየገፋፋ የነበረው ማለት ባለፈው ያየነው ሰልፍ መግለጫውን ተከትሎ እንዳያችሁት ነው። ጌታቸው ተገፍቶ ነው የወጣው። ተገፍቶ ወጥቶ ነው በ3 ቀን የሆነ ነገር አደርጋለሁ ብሎ እቺ የጊዜያዊ ምክር ቤት ጉዳይ የገፋባት ማለት ነው። እኛም የገመትነው ትክክል ነበር። በነገራችን ላይ ሶስታችን እቺ የ3 ቀን ምን ልትሆን ትችላለች ብለን ወደ ህዝቡ የመምጣት ህዝቡ የጠየቀውን የመምጣት በህዝቡ ዙሪያ የመከለል ነገር ነው። ነገር ግን የጸጥታ ኃይሉ የጌታቸውን አንጃ ቢመርጥ ደግሞ እንደዛ አይነት ፕሮባቢሊቲ ያለ ብዬ አይደለም፣ ግን ሌትስ አስዩም እንደዛ ቢመርጥ ይህም ራሱ ስህተት ነው። ባለፈው ስትገልጸው ነበረ ቴዲ፣ ከሆኑ ሰዎች ጋር ውይይት ነበረ ከነ ጌታቸውና ከዳደ ጋር መስለኛል። ያም ስህተት ነው። ሌላ ፓርቲም ቢመርጥ ስህተት ነው ከህወሓት ውጭ። እንዲሁም በህወሓት ውስጥም ከመረጠው ፍንካች ውጭ ከነ ደብረጽዮን አንጃ ወደ ጌታቸው ቢዛወርም ስህተት ነው። ይህም ራሱ የውጭ ኃይል ይጋብዛል። ምክንያቱም ደብረጽዮን የሚኖራቸው አማራጭ ሰራዊቱ ከኛ ጋር አይደለም ብለው ፌዴራል አይደለም የሚጠሩት፣ ከፌዴራል ጋር አልተስማሙም ስልጣን ስላልተሰጣቸው። ኮምፕሊትሊ ሰራዊትም ይዘው እያደረጉት ያለ ተግባር ይገፉበታል ማለት ነው። ወደ ሻዕቢያ የመጠጋት እንደዚህ አይነት ነገር ውስጥ ይገባሉ። አሁን ደግሞ ጌታቸው አስተዳደር ጊዜያዊ አስተዳደሩ የፌዴራል መንግስት ቢጠራ ልክ ነው፣ ስህተት እንደተጠበቀ ሆኖ ሊገርመን አይገባም ለማለት ፈልጌ ነው። ዘሞመንት የጸጥታ ኃይል የመንግስት መሆኑ ቀርቶ የአንጃዎች ሲሆን የፓርቲ ወይም ደግሞ ሲሆን እንደዚህ አይነት የሴኪሪቲ ቫኪዩም የሚፈጠርና የፖለቲካ ኃይሎች አመራሮች እነሱን የሚከላከልላቸውና የሚያግዛቸው ኃይል ይፈልጋሉ። በተለይ ደግሞ ቋምጠው ተዘጋጅተው ይህንን ነገር የሚጠብቁ ኃይሎች አሉ። ትግራይ ላይ በተካሄደው ጀነሳይድ አብረው የዘመቱ ግን አሁን በተፈጠረው ልዩነት ትግራይ ውስጥ በሚፈጠረው ክፍፍል አሰላለፍ ውስጥ መግባት የሚፈልጉ ማለት ነው። በደቡቡም በሰሜኑም ይህ አለ። ይሄ እንደተጠበቀው ሆኖ የጸጥታ ኃይሉ ወደ እንደዚህ አይነት ተግባር ሲገባ ከህዝብ ጋር እንደሚጋጭ አሁን ያየነው የሽብር በአርዕስታችንም ላይ የተገለጸው የሽብር ተግባር ውስጥ እንደሚገባም አስቀድመን ነግረናቸው ነበር። ከህዝቡ ጋር ነው የምትጋጩት። በተለይ በይፋ ወጥተው እኛ እውቅና የምንሰጠው ይሄ ነው ሲሉ ያ እውቅና የሰጡት ኃይል ተቀባይነት የሌለው ኃይል መሆኑን አስረግጠን በመንገር ግጭት ውስጥ ትገባላችሁ። ደም መፋሰስ ይመጣል። አንዴ ደም መፋሰስ ውስጥ ከገባችሁ ደግሞ ወንጀለኞች ነው የምትሆኑት። ከእነዚህ ውግንናችሁ ካሳያችኋቸው አንጃዎች ካላቸው ያለፈ ስህተትና ወንጀል ከመውረስ በዘለለ አዲስ የራሳችሁ ወንጀልም ታስመዘግባላችሁ ነው። ያ ነው እየሆነ ያለው በተግባር ካየው። ትግራይ ላይ የገዛ ራሴ ጸጥታ ነው የሚለው የትግራይ ህዝብ
ተነስቶ ሲተኩስበት ማየት በተለይ ከጀነሳይድ በኋላ ለአንዳንዱ ሰው ህልም ነው የሆነበት። እውን ይሄ የሆነ ነው እያየን በትክክል ከፊት ለፊታችን ይሄ ነገር እያጋጠመ ነው ወደሚል ነው ሄዱ። ተኩሰው ሰው መጥተዋል። ከዛም በዘለለ በጊዜያዊ አስተዳደሯ የተሰማሩ ኃላፊዎች ወደ መልቀም ከማህተምም አልፎ ሰው ወደ መልቀም ገብተዋል። ይህም ራሱ ወንጀል ነው። ጊዜያዊ አስተዳደር በማፍረስ የፕሪቶሪያ ስምምነት የፈጠረው ጊዜያዊ አስተዳደር ማለት ነው። በነገራችን ላይ የፕሪቶሪያ ስምምነት ጊዜያዊ አስተዳደሩና ፌዴራል መንግስቱ በጋራ መስራት ራሱ የተፈጠረው የጸጥታ ቫኪዩም ጊዜያዊ አስተዳደሩ ጥሪ ቢያቀርብ እኔ አይገርመኝም። እንዳልኩ ልክ ነው ስተት ሌላ ነገር ሆኖ ማለት ነው። ኒውትራል ሆነ ስታየው ትግራይ ውስጥ ራሱም ጠቅላይ ሚኒስትሩ ብሏል። ደብረጽዮን በነገራችን ላይ አሁን ፌዴራል ተጠራ ብለው የሚጮሁት ሰዎች ደብረጽዮን ነው መሪያቸው። ደብረጽዮን አዲስ አበባ ሄዶ ከብልጽግና ሰራዊት ቲዲኤፍ እና ህወሓት ሆነን አስተዳደር የራሳችንን መስረት ያለ ነው። በፕሪቶሪያ ስምምነትም 50-50 ድርሻ ይዘው ሊመሰረቱ የሚችላቸው አሁን ራሱ ጊዜያዊ አስተዳደሩ አፍርሰናል እና ለእኛ ሹመት ይሰጠን። በተለይ ይሄ ዋና ትልልቅ ከተሞች በጊዜያዊ አስተዳደሩ ስር የነበሩ በመንጠቅ መቆጣጠር ዋና ዓላማው በቀጥታ ከፌዴራል መንግስት ከአብይ ጋር ወደ ጦርነት ለመግባት አይደለም፣ የመደራደሪያ ነው። ልክ የተሳሳተ ስሌት ነበራቸው ጦርነቱ ሲጀመር። ለምንድን ነው በደንብ ያልተዘጋጃችሁት ሲባሉ አይ ብዙ ዝግጅት ያለ አስፈለገን እንዲሁ የተወሰነ ነገር ብናደርግ ፌዴራል መንግስት ወደ ድርድር ይመጣል ብለን ስላመን ነው ብለው ኮንፌስ አድርገዋል። በነገራችን ላይ ተናዘዋል። ታስታውሳላችሁ ይሄንን። ፌዴራል መንግስቱ ሳይወድ ወደ ድርድር ይመጣል፣ ሻቢያ ደግሞ በአልጀርስ ከተሰጠው ውሳኔ አልፎ አይገባም፣ ፌዴራል መንግስቱ ደግሞ ተገዶ ወደ ድርድር ይመጣል የሚል ነበር። ወደ ፉል ፍሌጅድ የሆነ ጦርነት እንገባለን ብለው አልገመቱም ነበር። አሁን ያደረጉ ያሉት ዘሴም ሚስካልኩሌሽን ካልኩሌሽን ልል ነበር። የፌዴራል መንግስቱ እነዚህ ይዘናል፣ ስለዚህ አዲስ አበባ ሄደን አሁን ስለማን ነው የምትሰጠው? ጌታቸውን ታስወግዳለህ አታስወግድም ተብሎ በአጭሩ በኃይል የማስገደድ ከጊዜያዊ አስተዳደሩ አልፎ ለፕሪቶሪያ ተፈራራሚ ለሆነው በኃይል የማስገደድ የሚባለው አፕሮች ጥቅም ላይ ይውላል ማለት ነው። እነሱ የሚያስቡት ድርድር አድርገው ነው የሚወስዱት። እየሆነ ያለው ግን በፕሪቶሪያ ስምምነት የተመሰረተ ጊዜያዊ አስተዳደር በኃይል አፍርሰነዋልና አሁን ተደራደረን ነው። ፌዴራል መንግስት ከኢንተርቬንሽን ይልቅ በፕራይመሪ የሚመርጠው የጌታቸውን ጥሪ ይቀበላል ብዬ አላምንም እኔ። ያ የሚቀበልበት ምክንያት ሊኖር ይችላል፣ እሱ ሌላ ርዕስ ነው። በትግራይ ባለው የሴኪሪቲ ሁኔታ ቮላታይል ሆኖ ለሱ አደጋ የሚጋብዝ ሁኔታ ከሻቢያን በኩል የሚመጣ ከሆነ ይገባል። ያን የሚገባው ለትግራይ ብሎ ለጌታቸው ብሎ ሳይሆን ለራሱ ስልጣን ህልውና ሲል የፌዴራል መንግስት የሚወስነው ውሳኔ ነው። ነገር ግን ሽፋን ምን ሊሰጠው ይችላል? የጊዜያዊ አስተዳደሩ ባቀረበልን ጥሪ የፕሪቶሪያ ስምምነት እየፈረሰና ጊዜያዊ አስተዳደሩ እየፈረሰ ስለሆነ በጋራ ያቋቋም ነው፣ ስለዚህ በዚህ እየገባው ነው የሚል ቆይቶ ሊያመጣው ይችላል፣ ሊመዘው ይችላል ያካል። ዋናነት ግን ለስልጣኑ አደጋ የሆነ ትግራይ ላይ ያለ የሴኪሪቲ ቫኪዩም ለፌዴራል መንግስት አደጋ የደቀነበት ሁኔታ ፈጥሯል በሚል ነው የመጣው እንጂ ጌታቸው ስልጣን ተነቅሏል፣ ትግራይ ውስጥ ሲቪሊያን እየተገደለ ነው ምናምን የሚል እሱማ ደስታው ነው እንደዛ ክራይሲስ። ነገር ግን እንዳልኳችሁ ለራሱ አደጋ ስጋት የሚሆንበት ነገር ይመጣል። ከዛ ውጭ ያለው ግን ተቆጣጥረናልና አሁን እኛ ነን ወደ ስልጣን መምጣት ያለብን። ከዚህ በኋላ ጌታቸው የሚባል የለም። አሁን አንተ ይለቃል አይለቅም ብለህ የምትከራከርለት ጌታቸው ሳይሆን አሁን ያለው መሬት ላይ ያለው ሪያሊቲ ቀይረኗል። እዚህ ላይ ሊመጣ የሚችለው ይሄ ሰራዊት መላክ ምናምን የሚለው እንዳልኳችሁ የራሱን ስሌት አስልቶ ለራሱ አደጋ የሚጋብዝለት ነገር ሲያይ ሊገባ ይችላል። ከዛ ውጭ ያለው ግን ለምን ታዲያ አብረን ከብልጽግና ጋር ሆነን አስተዳደር አንመሰርትም ነው? ልክ ጊዜያዊ አስተዳደሩን የከሰሱትና ወደ መሬት እንዳይወርድ የጸጥታ ኃይልም በነገራችን ላይ ጌታቸው ብዙ ሺዎች ስህተቶች፣ ድክመቶቹ የሱ አንዱ ግን ዴይዋን ጊዜያዊ አስተዳደር ፕሬዚዳንት ሆኖ ሲመረጥ በራሱ ድርጅት ጊዜያዊ አስተዳደር እንዳይሆን መንግስት እንዳይሆን የተሰራበት ሰው ነው። ይሄ እነሱም በአደባባይ ብለውታል፣ ራሳቸው ህወሓቶቹ ማለት ነው፣ የጽህፈት ቤቱ ሰዎች።
ከዛም አሁን ሰሞኑ ምንድነው ያለው ደብረጽዮን የሆነ አንድ ሁማኒቴሪያን ነው የሚባል አንድ እንትን እዛ ላይ ምንድነው ያለው ከተሰጠው ውጭ ጌታቸው ነው ሄዶ ፈርሞ የመጣው። የፕሪቶሪያ ስምምነት ባጭሩ እኛን ልዩነት ውስጥ የከተተ ስምምነት ነው ብሎም አስቀምጦታል። አልተቀበሉትም። ከዛ ያላቸውን የጸጥታ ኃይሎቹ ዝም ብለን ቲዲኤፍን መሰረት አድርገን ወጣቱ ትውልድ መሰረት አድርገን ነው እንጂ ጄኔራሎቹ ኤክሰፕት እኛ ህወሓት አይደለንም ካድሬ አይደለንም ብለው ረግጠው ከወጡት ውጭ ያሉት የህወሓት ጄኔራሎች ናቸው። እዚህ ላይ ግልጽ መሆን አለብን። ጌታቸው እንዳስተዳደር ጸጥታ አልነበረው፣ የጸጥታ ኃይል አልገነባም። ህወሓት ስለሆነ እሱ ራሱ በህወሓትም ጭምር ስለሆነ የተመረጠው ህወሓት አሰራም ብሎ አላሰራ ብሎት ብቻ ሳይሆን የህወሓት ታጣቂን ይዞ ነው፣ የህወሓት ጄኔራሎችን ይዞ ነው ጸጥታ ኃይል ብሎ በነፍሳ ማንጁስ ሳይቀር የሰላምና ጸጥታ ብሎ ትንሲል ነበር። ፍሳ ማንጁስ ያወጣው መግለጫ ምንድን ነው እንዴ? ማነህ አንተ እኮ ነው ያለው። ሊትራሊ የካቢኔ አባል ነው ፍሳ ማንጁስ። በዛ ካቢኔ ውስጥ የሚሰበስባቸው ጌታቸው ነው፣ የጊዜያዊ አስተዳደሩ ፕሬዚዳንት ነው ሰብሳቢ። አንተ ማን ሆነህ ነው ይሄንን የምታዘው? እኛን የምታወርደው? እኛን ማውረድም መስቀልም አችልም ነው ያለው። ሊትራሊ ምንድን ነው ጊዜያዊ አስተዳደር አለ ግን ጸጥታ የለህም ነው ያለው። ጸጥታው የሆነ ራሱ የቻለ ሌላ አካል ነው ብሎ ነው የነገረው። ከዚህ አንጻር ስናየው የአቶ ጌታቸው ያጋጠመው የጸጥታ ክፍተት ሲቪሊያን እና ወጣቱ ላይ በጣም ያተኮረ እንቅስቃሴ በቀጥታ ከዚህ ከታጠቀው ኃይል ጋር እንዲጋፈጥ ከነዚህ ከህወሓት ጄኔራሎች ጋር ወደ መጋፈጥ እንዲገባ ነው ያደረገው። እነሱ